ከአሜሪካ ሀገር የሚኖሩ የደብረ ገነት መድኃኔዓለም ሰንበት ተማሪዎች ከቁርሳቸው በመቆጠብ በወንድማችን ሳሚ በኩል እንኳን አደረሳችሁ ማለት እንፈልጋለን ያሉኝ ሰዎች መሀል አንደኛው አንቺ ነሽ እና በዓሉ መልካም እንዲሆን ጥሩ እንዲሆን ያው ሁላችንም እንጸልያለን። እግዚአብሔር ይፍቀድ። ሰዎች ወንድሞች እዛ ያሉ በወንድማችን ሳሚ በኩል ከአዲስ አበባ ለኔ ተልኮ ይሄን አመንበር በዓሉ መልካም እንዲሆን የእግዚአብሔር ፍቃድ ይሁን። እስቲ መርቂያቸው። እሺ አብዬ እግዚአብሔር ይስጥልኝ። አቦ ጤናችሁን ይስጣችሁ፣ አግኙ፣ የሰሙት ይስጣችሁ፣ በላይ ጨምርላችሁ። ጤና ነው ዋናው። ከቁርሳቸው ቆጥበው ጤና ለዚህ በጾሙ ከቁርሳቸው ቆጥበው ለእኛ ሰጥተው እኛ ደግሞ በየቤቱ አድርሰን እኛ በጉልበት እናንተ በምርቃት እነሱም በስራ በገንዘባቸው እግዚአብሔር ደግሞ በምህረቱ ይታደገናል። እግዚአብሔር እንትን ይበላቸው። መልካም በዓል ይሁንልሽ። በደንብ መርቂያቸው። እንግዲህ እህቶች ወንድሞች ያሉ ውጭ ሀገር ያሉ ሁላችሁም ጤናችሁ ይስጣችሁ፣ አግኙ፣ የሰው ሞት ይስጣችሁ፣ በላይ ጨምርላችሁ። ለእኛ እንዳሰባችሁ እግዚአብሔር ያስብላችሁ። አሜን 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 አሜን። ያው እናታችን እንግዲህ በዓሉ ያው ባዶ ቤት ነበሩ። ዛሬ ግን እግዚአብሔር ይመስገን ዶሮም ቢሆን ያለችዋን ነገር ተቃምሰው እንግዲህ በዓሉ መልካም ይሆናል። እግዚአብሔር ይስጣችሁ፣ እግዚአብሔር ያክብርልን። እናመሰግናለን። እንዴት ነው? ይቀመጡ። እንዴት ነው? እንኳን አደረሰው። ሰላም ነው ታዲያ? በውጭ ያሉ የደብረ ገነት መድኃኔዓለም ቤተክርስቲያን ሰንበት ተማሪዎች ለበዓል መዋያ የሚሆን እርስዎ 5,000 ብር አድርስልኝ ተብዬ ወንድማችን ሳሚ በኩል ተሰጥቶኛል። ይኸው ለበዓል እንዲሆኑለት እስቲ መርቋቸው እነሱንም። እግዚአብሔር ጤና ይስጥልን፣ አሜን፣ ይባርክልን። አሜን። ወልዳችሁ ልጆቻችሁ ይጥሯችሁ፣ አሜን። እድሜና ጤና ይስጥልን፣ አሜን። የዓመት ሰው ይበልልን፣ አሜን። ያኑርልን፣ አሜን። ለዘላለም። ስሞት ማን ነው? ስሞትን እስቲ። ወይዘሮ አልማዝ ይባላሉ። አልማዝ ካቦ ይባላሉ። እዚሁ የድሬዳዋ ተወላጅ ናቸው። እዚሁ ነው የኖሩት። ምን ያህል ዓመት ኖሩ እዚህ ድሬዳዋ? ድሬዳዋ የኖሩት ምን ያህል ዓመት? አሰበ ተፈሪ የኖርኩኝ እዚህ 7ኛ ሻለቃ። እሺ፣ እዚህ ምን ያህል ጊዜ ኖሩ? ቆየሁ። በጃንሆይ ጊዜ ነው። አንድ 40 ዓመት ይሆነዋል። እሺ ማየ፣ መልካም በዓል ይሁንልዎት። መልካም ጊዜ። ያው ወንድሞች እህቶች በውጭ ቢኖሩም ለበዓል እንኳን አደረሳችሁ። ለሁላችንም ለላኩልንም እድሜና ጤና ይስጥልን፣ ባሉበት ይባርክልን። እንዳስታወሱን መድኃኔዓለም እሱ ያስታውሳል። እድሜያቸውን ጤናቸውን ይስጣቸው፣ በሰላም ይኖሩ። እናንተም ዘመዶቼ የተንከራተታችሁ እድሜና ጤና ይስጥልን። እሱ እናንተን ይካስልኝ። እንደ ጦራችሁን ይጡርልኝ። ልጅ የለኝ ዘመድ የለኝ፣ ጦራችሁን ይጡራችሁ። መልካም በዓል ይሁንላችሁ። ምንም ችግር የለውም። እግዚአብሔር ዘመድም እግዚአብሔር ልጅም ነው የሚሆነው። ይበርቱ። መልካም በዓል ይሁንላችሁ። እሺ እሺ እሺ። ደህና ነው አለን ነው። አንዴ እስቲ ቤት አንዴ እንግባ ነው ያዙት ሊያዙት። እሺ ስሞትን ይንገሩኝ። እህት አበበ ይባላሉ። አሜሪካ ሀገር የሚኖሩ
ወንድሞች እህቶች አሉ እና ደብረገነት አሜሪካ ሀገር የሚኖሩ ደብረገነት ሰንበት ተማሪዎች ናቸው። ከቁርሳቸው በዚህ በጾሙ ከቁርሳቸው ቆጥበው በወንድማችን ሳሚ በኩል ለእናታችን 5,000 ብር ለበዓል የምትውል ስጥልን ተብዬ ነው የደረስኩት። እናቴ ምንም በፍጹም እናታችን በፍጹም ይኸው እኛ ነን። በፍጹም እናታችን ይመርቋቸው፣ ምንም አይንካቸው፣ ለወግ ለማድረግ ያብቃላቸው። እግዚአብሔር ረድኤቱን በረከቱን እሱ ይጣልላቸው። አሜን። በሰው ሀገር ጤና ይስጣቸው። አሜን። አሜን። ጤና ያርግልኝ። አሜን። ውለግባልኝ። አሜን። ዋናው እሱ ነው። አሜን። 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 እናቴ አሜን። እግዚአብሔር ያክብርልኝ። መልካም በዓል ይሁንልኝ። እግዚአብሔር ያክብርልኝ። ሰላም ይሁንልኝ እናቴ። በሰላም ጉዞ። እሺ፣ መልካም በዓል። መልካም ተረፈ ይባላል። ዞር እስኪ ከሬ ወንደሰንም ወንደሰን እንዴት ነህ? ደህና ነህ? ቤተክርስቲያን ላይ ድሬዳዋ ሚካኤል ደውል ቤት በጣም ደውል ላይ በጣም አረም ተረፈ ተረፈ አይደለ ስሙ? እኔ ደግሞ ምንትዋካሰው ትባላለች። የተረፈ እህት ነሽ? እንዴት ነው በዓል? እንዴት ነው? ደህና ነኝ። ጥሩ ነው። ቆንጆ ነው። ሰላም ነው አይደል? ሰላም ነው። ድሬዳዋ ነው የሚኖሩት። በዘለቂታም መረዳትም ያለባቸው ናቸው። ተረፈ ነው ቤቱን የሚያስተዳድረው። ቅድም ያያችሁት ወንድማቸውም አለ። እሱም በሽተኛ ነው። ድሮ መምህር ነበር ትምህርት ቤት። አሁን ግን ያው እግዚአብሔር የፈቀደው ነው የሚሆነው። ከአሜሪካ ደብረገነት መድኃኔዓለም ቤተክርስቲያን ሰንበት ተማሪዎች ቁርሳቸውን ሰብስበው ለእናንተ ለወገኖቻችሁ ለመድረስ ይሄ ነው በቃ ጾም ማለት ይሄ ነው መጨረሻው እና ለእናንተ ለመድረስ ይሄንን 5,000 ብር አድርስልኝ ተብያለሁና ለሱ ነው። እሺ ተረፈ እሺ ቤቱን የሚያስተዳድረው ተረፈ ነው። ሁሉንም ቤቱንም በደንብ በርታ። ወደፊት እየመጣ እናያለን። እስቲ ምንተዋ መርቂያቸው መርቅ ተረፈ። እግዚአብሔር ይስጣችሁ፣ ጤናቸውን ይስጣችሁ። እሺ አሜን አሜን። በሰው ሀገር ያሉት ኢትዮጵያውያን ወንድሞቻችን እህቶቻችን ናቸው። እሺ እናመሰግናለን። የበለጠውን ነገር የተሻለውን ደግሞ ሰጥቷቸው የተሻለውን ነገር ሰጥቶ እድሜ ይስጣቸው። ዋናው ትልቁ ነገር እድሜ ነው። አሜን አሜን አሜን። በርቱ። እሺ እሺ። ሰላም ሁኑ። መልካም ጊዜ ይሆንላችሁ። መልካም በዓል። ስምሽ ማን ነው? ሊና። አሁን እሷስ ማማስ ማሊያ እንዴት ነሽ ሊና? አሁን ኦርቶዶክስ ነሽ? አሁን ኦኬ። መጀመሪያ ሙስሊም ነበርሽ፣ ከዛ ምክንያት ትንሽ ችግር ገጠመሽ ቤተሰብ ጋር አረ? ክርስቲያን ያገባሽ ብለው ረበሹ እና ምንም እንትንም እርዳታ ምንም የለም። ባለቤትሽ ስራ እንትን አለው አቋረጠ። አሁን ስራ የለውም፣ ምንም ስራ የለም። በዓል እንዴት ነው? ተመስገን ነው። ታይ ምንም ችግር የለውም። ከአሜሪካ ወንድሞች የላኩት አለ። ይህም በዓል ያው በእምነት ይጽኚ፣ ሃይማኖትሽን በደንብ በያዢ። ያው ዋናው ነገር ባለሽ መጽናት ነው። እግዚአብሔር አዋቂ ነው። መንታ ልጆች ነው ያለሽ፣ አታልቅሽ። እግዚአብሔር አለ። መርቂያቸው የአሜሪካ ሀገር የሚኖሩ ወንድሞች ናቸው፣ ቤተክርስቲያን ልጆች ናቸው። አድርስልን ተብዬ ነው። ተባረኩ። እግዚአብሔር ይባርካችሁ። አሜን አሜን አሜን። መልካም በዓል ይሁንልሽ። አታስቢ። ጽዮን ትባላለች። ሰንበት ትምህርት ቤት ድሬዳዋ ደብረ ምሕረት ቅዱስ ሚካኤል ሰንበት ትምህርት ቤት አባላችን ናት፣ እህታችን ናት። ጽዮን ያው ከአሜሪካ ደብረገነት
መድኃኔዓለም ሰንበት ትምህርት ቤት የኮርሳቸውን እንዳንቹ መዘምራን የነበሩ ናቸው። ሁሉም የነበሩ ናቸው። የኮርሳቸውን አዘጋጅተው ለጽዮን በዓል መልካም በዓል ብለው ሰጥተውሻል። ቤተክርስቲያን ደግሞ አትጥፊ በቀበይ እሺ፣ እስቲ መርቂያቸው። የልጅ ምርቃት ይደርሳልና እስቲ መርቂያቸው። አጋብለ ተባላ አመሰግናለሁ። እግዚአብሔር ይስጥልኝ። ወጣይ ተካ ቅዱስ ሚካኤል ይርዳችሁ። አሜን አሜን አሜን። ዘውዬ ሰላም ሁኚ። እሺ፣ መልካም በዓል ይሁንልሽ። መልካም ጊዜ ይሁንልሽ። እሺ፣ ችግር የለም። እሺ ዘውዬ እሺ። ማነኝ እስቲ እናቴ? ችግር የለም። እንዴት ነው ታገኝ? ሰላም በሉ። ደህና ነው? ሰላም ነው? አሜን 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 አሜን። ናሲ አንተ ልጅ እንዴት ነው? በዓል ጥሩ ነው? ጥሩ ነው አይደል? ሰላም ነው ሁሉ ነገር? ተመስገን ተመስገን ተመስገን። አሜሪካ ሀገር የሚኖሩ የኢትዮጵያ ልጆች ድሬዳዋ ላይ ላሉት እናቶች አባቶች የበዓል ስጥልኝ ተብዬ ተልኬ ነው እና በጣም እንዲመርቁልኝ እፈልጋለሁ። እነዚህ የቤተክርስቲያን ልጆች ናቸው። አዎ አሜን። ያው ስጥልኝ ተብዬ 5000 ብር ሰጥቻለሁ። መርቋቸው እስቲ። እኛ የደረስንባቸው ድረሱልን። አሜን አሜን አሜን። ማማ በሉ በደንብ ያዙ። በዓሉ መልካም ይሁን። መልካም በዓል ይሁንልዎት። ሰላም ይሁኑ። መጥቼ አያወታለሁ፣ ጠይቆታለሁ። እሺ እሺ ማይ አሜን 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 አሜን። እሺ እሺ እናታችን እግዚአብሔር ያክብርልኝ። መልካም በዓል። አሜሪካ የሚኖሩ ደብረገነት ሰንበት ትምህርት ቤት ከጾማቸው ከራሳቸው በዛ አሜሪካ ሀገር የሚኖሩ ከጾማቸው ቆጥበው ለእናታችን እቺ በዓል ማዋያ የምትሆን 5000 ብር ስጡልን። በዓል ላይ ደግሞ ወደፊት እናስታውሶታለን። አሁን አይናቸው ዶክማል። አይናቸው በእንትን ምክንያት ትንሽ በግላኮማ ምክንያት አይናቸው ጎበዝ ታታሪ እናት ናቸው። ታታሪ እናት ናቸው፣ ጎበዝ ናቸው እያልኳቸው ነው። እስቲ መርቋቸው። ጤና ይስጥልኝ እናቴ፣ ሰርተው ያገኙ። እግዚአብሔር ይማረሽ፣ እግዚአብሔር ይማረሽ። ውጭ የሚኖሩ አሜሪካ ሀገር የሚኖሩ ደብረገነት መድኃኔዓለም ምዕመናንና ሰንበት ተማሪዎች ላንቺ ለበዓል 5000 ብር ልከውልሻል። እሺ ልከውልሻል። በእንግሊዝ መርቂያቸው። እሺ እድሜና ጤና ይስጣችሁ። እሺ ሌላስ ምርቃት? ሰላም ሁኑልኝ። መልካም በዓል። እሺ እግዚአብሔር ይማርሽ። መልካም በዓል። እንመጣለን፣ አይሻለሁ። እሺ ካሲ በእግዚአብሔር ካንቺ ጋር ነው። እግዚአብሔር ካንቺ ጋር ይሁን። እንመጣለን። እሺ ፋሲካን ሰላም በይ። የገጠመዎት ነገር? የግርጄ ነው። እንደ ብርድ አሰኝቶ ተኮርትም ይወላል። ጉልበት የግርጄ ነው። እሺ እና በእናንተ ላይ ነው ያለሁኝ። በእናንተ ላይ ልጄ በእናንተ ላይ ነው ያለው። አሁን በዲሲና አካባቢው ሀገረ ስብከት የደብረገነት መድኃኔዓለም ቤተክርስቲያን የበኩር ሃይማኖት ወትርፋት ሰንበት ትምህርት ቤት ከጾመ ነቢያት ከቁርሳቸው ያጠራቀሙትን ኢትዮጵያ ላሉ አቅመ ደካሞች በዓልን በሰላም እንዲያከብሩ ብለው 10,000 ብር ለ4 ሰው
40 ሺህ ብር ልከዋል። ከዛ ውስጥ እርሶ አንዱ ሆነው ተመርጠዋል። ስለዚህ ዛሬ የመጣሁት ይሄንን ብር ልሰጥዎት ነው። ብሩን ይቀበሉልኝና ሰዎችን እንዲመርቁልኝ ብዬ ነው። እሱ አሜን አሜን ተባረኩ። አሜን ጤናውን ይስጣችሁ። አሜን ያልወለደ ይውለድ፣ አሜን ያላገባ ያግባ። አሜን በእናንተ ላይ ነው ልጆች ያለን፣ በእናንተ ላይ ነው። ተባረኩ። እግዚአብሔር ይስጣችሁ። አውሎ ያግባችሁ። እናት ልጆች ተባረኩ። በያላችሁበት ተባረኩ። እግዚአብሔር ሰላም ዋሉ። ደህና እግዚአብሔር ይመስገን። እንዴት ኖት? ደህና ነን። ሰላም ኖት? ደህና ነን። እንዴት ኖት? ምንድን ነው ያጋጠሙት ነገር? የሆኑት ነገር ምንድን ነው? ያው የሆንኩት ነገር የቀን ስራ ሰራ ነበረ። የግንበኛ ረዳት ነበርኩኝ። አቀበኝ ብላ ሴት ግንበኛ ናት። አቀብል ከበልቶ ላይ አረጋለሁ ስል ከዛ ላይ ወደኩኝ። ከዛ ወዲህ ሕክምና ምጄ ነበረ፣ አልተሳካም። ያው እግሬ እምቢ አለ። በእግሬ ጉዳይ ነው ወደቀው እንጂ ይሰሩ ነበር። አዎ ይሰራ ነበረ። በተረፈ ስራዬም በትርፍ ጊዜ እንጀራ በየሰው ቤት ጋግር ነበረ። ወዲያም ወዲህም እያልኩ ነበር የምሰራ። አሁን እንደዚህ ነው። እና አሁን ማን ሰጥቶት ነው እዚህ ቤት የሚኖር? ይሄን ቤት አሁን ማን የሰጠዎት? ያው በፊት የነሱም እንጀራ እንዲያጋግዛቸው ነበር፣ ጋግርላቸው ነበር። ሳንቲም ምንም ሲቸግረኝ እነሱ ነበሩ። ልጆችንም ድምጾት አይሰማም። ልጆችንም ያሳደጉልኝ እነሱ ናቸው። አሁን ያው ቁርጡ ነው ስወድቅም እነሱ ናቸው። እችን ጎጆ ሰጠውኛል። ልጆች አሉት? አሉኝ። አዎ። ምን ትልልቅ የደረሰ ልጅ ነው? ህፃን ናቸው? አንዱ ህፃን ነው፣ አንዱ ከፍ ያለ ነው። ኦኬ። አሁን በዲሲና አካባቢው ሀገረ ስብከት የደብረ ገነት መድኃኔዓለም ቤተክርስቲያን የበኩር ሃይማኖት ወትሩፋት ሰንበት ትምህርት ቤት ከጾመ ነቢያት ያጠራቀሙትን ኢትዮጵያ ላሉ አቅመ ደካሞች በዓልን በሰላም እንዲያከብሩ ብለው 10 ሺህ ብር ለ4 ሰው ተልኳል። እርስዎ አንዱ ነው፣ ተመርጠው ነው። ይሄ ሊሰጥዎት ነው የመጣው። እንኩ ይቀበሉኝና እነሱን ይመርቋቸው። እድሜ ይስጥልኝ። ቀበሉ። አሜን። ሙሉ ጤናችሁን ይስጣችሁ። አሜን። እንደኔ ጤና እንዳይነሳችሁ። አሜን። ከእንደኔ ከመሆን ያድናችሁ። አሜን። ይህን ዓመት በዓሉን በሰላም ያውላችሁ። አሜን። ሰላም ዋሉ። አሜን። እድሜ ጤና ይስጣችሁ፣ ደርቦ ደራርቦ። አሜን። ልጆች ካሏችሁ ልጆቻችሁን በሰላም ያሳድግላችሁ። አሜን። እነሱን ይመርቋቸው፣ እኔን ሳይሆን እነሱን ነው የሚመርቋቸው። መልካም አውደ ዓመት ያድርግላችሁ በልልኝ። አንተም አሜን። ሁሉንም በጤና በሰላም አውደ ዓመቱን ያውላችሁ በልልኝ። እሺ። አንተም በሰላም ያውል። አሜን። እንደምን ሰነበቱ? ሰላም ነው። እንዴት ኖት? ደህና ነህ? ደህና ነኝ። ደህና ኖት? ይመስገን። ደህናዎትን ሰነበቱ? ደህና ነኝ። እንዴት ኖት? አሁን ሰላም ኖት? ሰላም ነኝ አለሁ። መች ገና መዋያ የሚሆን አንዳንድ ነገር በዲሲና አካባቢው ሀገረ ስብከት የደብረ ገነት መድኃኔዓለም ቤተክርስቲያን የበኩር ሃይማኖት ወትሩፋት ሰንበት ትምህርት ቤት ከጾመ ነቢያት ከቁርሳቸው ያጠራቀሙትን ኢትዮጵያ ላሉ አቅመ ደካሞች ብር ለእርዳታ ብለው ሰጥተዋል። እዚህ ደብረ ማርቆስ ደግሞ 4 ሰዎች ተመልምለው ለአራታችሁ 10 ሺህ ብር 40 ሺህ ብር ተልኳል እና እነሱን አሁን እንዲያመሰግኗቸው 10 ሺህ ብር ተልኮልዎታል። እሱ እንዲያመሰግኗቸው እንዲመርቋቸው ነው። እሺ፣ እግዚአብሔር ይስጥልኝ። አመሰግናለሁ። አሜን። ምስጋናው ለሁሉም ይድረሰው። ያልታሰበ ሲሳይ ይስጣችሁ። አሜን። እናንተንም ጤናችሁን ተዘንድሮ ነገር አድኖ ከርሞ ደግሞ ለማውራት ያውቃን። አላሰብኩትም፣ ይህን ምንም አላሰብኩት። አሁንም ያልታሰበ እንጀራ ይስጣችሁ፣ ጤናችሁን ይስጣችሁ። ልጅ አልወልዳችሁ እንደሆን ልጆቻችሁ ተወለዳችሁም ልጆቻችሁ ይደጉላችሁ፣ እንጀራ ያብሏችሁ። ጤና ሁኑልኝ፣ ደርቦ ደርቦ እንጀራውን ይስጥልኝ። ተባረኩ፣ እድሜ ይስጥልኝ። ያልታሰበ እንጀራ ይስጥልኝ። ተባረኩ፣ እድሜ ይስጥልኝ። እናት አልሜንንስ አላሰብኩትም። ሙሉ ጌታ ምስጋና ይሁነው። እሰይ እሰይ እሰይ። እናንተም ጤናችሁን አግኝታችሁ ደግሞ እንደዚህ
ደካማ ለመርዳት በዚሁ በሀሳባችሁ እንድትረዱ ያርጋችሁ፣ ከፍ ያርጋችሁ እንጀራችሁን። አሁንም ደርቦ ደግሞ ከርሞ የደረስኩ እንደሆነ ከርሞ ደግሞ ያድርሰን። አደረውን ሰብስቦ ከብክቦ ልጆቻችሁን ደግሞ የወለደውም ይውለድ፣ ያልወለደውም ደግሞ ይደግለት፣ የወለደውም ይደግለት፣ ያልወለደውም ይውለድ። ሴት ያልያዘም ያዝ፣ ኩያቱን ደስ ያለውን እንጀራውን ደርቦ ይስጣችሁ። ተዘንድሮ መከራ ተዘንድሮ ነገር አውጥቶን ደግሞ ከርሞ ለማውራት ያብቃል። አሜን። ሰላም ኖት? እግዚአብሔር ይመስገን። ደህና ናችሁ እናንተ? ደህና ነን። ሰላም ኖት? እኔ ልጅም የለኝም ዘመድም የለኝም። ያው ፈጣሪን ብቻ አምኜ ላይ ተቀምጬ እና ማን ነው አሁን እዚህ የሚያኖሩት? ያው ስለመቤቴ እያልሁና እናንተን አምኜ ነው ተቀምጬ። እሺ። እና አሁን ለገና በዓል ሙያ በሚል በዲሲና አካባቢው ሀገረ ስብከት የደብረ ገነት መድኃኔዓለም ቤተክርስቲያን የበኩር ሃይማኖት ወትሩፋት ሰንበት ትምህርት ቤት ከጾመ ነቢያት ከቁርሳቸው ያጠራቀሙትን ኢትዮጵያ ላሉ አቅመ ደካሞች በዓልን በሰላም እንዲያሳልፉ ብለው 10 ሺህ ብር ለ4 ሰው ደብረ ማርቆስ ላይ ሰጠዋል እና ለእርሶም አንድ እንዲሰጡት ተመርጠዋል። ስለዚህ እነዛን ሰዎች ይመርቋቸው። ይቺው ገንዘቧ ብሩ አይችው። እሺ እግዚአብሔር ይስጥልኝ። ይቀበሉ። መጀመሪያ ጤናቸውን ይስጣቸው። አሜን። በጣም እድሜውን ጤናውን ይስጥልኝ። አሜን። እግዚአብሔር ይስጥልኝ። አሜን። ከዚህ ተመስጠት አይለያችሁ። አሜን። ልጆች ያደጉልኝ። አሜን። ልጆች አካለ መጠን ያድርሳችሁ። አሜን። እኔ ምን እላለሁ እንግዲህ እኔ ዘመድም የለኝም ምንም የለኝም። ይኸው እናንተን እንግዲህ እናንተን ያኑርልኝ። አሜን። እናንተን ያኑርልኝ። አሜን። ተመስገን ተመስገን እልል በል እንጂ እንግዲህ የመድኃኔዓለም እልል በል። በቃ እሱ ለገና ተልኮሎታል። ለወደፊትም አሁን ያሉን ነገር እንነግራቸዋለን። ለወደፊት የሚያግዞች ሰዎችን ለነሱ ይሄን ቪዲዮ እናሳያለን ማለት ነው። እናመሰግናለን። መልካም በዓል ይሁንልዎት። አሜን አሜን።